የተወደዳችሁ የክርስቶስ ቤተሰቦች ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንደዚሁም የሀዲያና ዙሪያው ሊቀ ጳጳስ ዛሬ በቦታችን ተገኝተው አዲስ የተከፈተውን መንገድ መርቀው ከፍተውልናል። እግዚአብሔር የተመሰገነ ይሁን። አመስግኑልን እግዚአብሔርን። አሁን ባርከው ወደዚህ እየተመለሱ ነው። ሁላችሁም ካላችሁበት ተነስታችሁ በጭብጨባ በልታ እንድትቀበሉልን በእግዚአብሔር ስም እናሳስባችኋለን። ይህ ትልቅ ደስታ ነው። ለቤተ ክርስቲያናችን ትልቅ በዓል ነው። በእውነት ይህን ያህል በአጭር ጊዜ ውስጥ ይህ መንገድ ተከፍቶ ደረጃውን የጠበቀ ስራ ተሰርቶ ለአገልግሎት መብቃት ትልቅ መታደል ነውና እግዚአብሔር የተመሰገነ ይሁን። ይህንንም ስራ አቀላጥፈው እዚህ ላደረሱልን ደብራችን አስተዳዳሪ መላከ ብፁዓን መምህር አእምሮ በኩረጽዮን እሳቸውም የደከሙበት ስራ በመሆኑ እዚህ ፍሬ ደርሷልና እግዚአብሔር የተመሰገነ ይሁን። አሁን እሱን ባርከው እየተመለሱ ነው። ቀጣይ ያለው መርሃ ግብር በስፋት በዚህ በመድረክ ላይ የሚደረግ ይሆናል። እስከዛው ድረስ እናንተ በትዕግስት እንድትጠብቁ በእግዚአብሔር ስም እናሳስባችኋለን። ማከፋፈያ ሶኬት የወሰድክ ልጅ ወደ መድረኩ ይዘውናል። ወደ ታች የወሰድከው ማከፋፈያ ገመዷን የወሰድክ ልጅ ቶሎ በፍጥነት ወደዚህ ነው። ክቡር አባታችን ባርከው ወደ መድረኩ እየተመለሱ ነው። ምዕመናን ከማረፊያችሁ ተነስታችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ትልቅ በዓል ነው። ማከፋፈያውን የወሰድክ ልጅ ከመፍጠሩ ወደዚህ ነው። ገመዷን የወሰድክ Oh,
ይበቃል ዝማሬ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ እና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር መልአከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መጋቤ አእላፍ ማሙዬ ሸዋፈራው የአዲስ አበባ ሀገረ ስብከት ዋና ጸሐፊ፣ ክቡር እንግዲህ ሰዓቱን ለማሳጠር ሁሉንም ክቡራን የአዲስ አበባ ሀገረ ስብከትና እንዲሁም የክፍለ ከተማችን ዋና ስራ አስኪያጅ ክቡር መልአከ ምሕረት አባ ገብረ እግዚአብሔር፣ የተወደዳችሁ አባቶች ካህናት፣ ምዕመናንና ምዕመናት እንኳን ለዚህ ዕለት አደረሳችሁ። እግዚአብሔርን አመስግኑት። ፕሮግራማችን እጅግ ያጠረ ነው። ዛሬ የለፋችሁበት የደከማችሁበት የመንገድ ስራ ተጠናቆ ፍሬው ትችላችኋልን። በዚሁ አጋጣሚ በብፁዕ አባታችን ፊት ሁላችንም ቆመን ይህንን ህንፃ ቤተክርስቲያን ለመፈጸም ቃል የምንገባበት ቀን ስለሆነ በድጋሚ እግዚአብሔርን አመስግኑት። ከዚህ ማስከተል የደብራችን ምክትል ሊቀመንበር የሆኑት ለብፁዕ አባታችን እንኳን ደህና መጡ የሚል መልእክት ሰበካ ጉባኤውን ወክለው ያስተላልፉልናል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ስብሐት አብይ ዘለቀ የብፁዕ ሊቀ ጳጳስ ልዩ ጸሐፊ፣ ክቡር መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ የሌሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱና የክፍለ ከተማ የመምሪያ ኃላፊዎች፣ ክቡራን የደብራችን ዋና አስተዳዳሪ መልአከ ብፁዓን አመረ በኩረ ጽዮን፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን የሰበካ ጉባኤ አባላትና የህንፃ ስራ ኮሚቴ አባላት፣ የደብሩ አስተዳደር የስራ ኃላፊዎች፣ ማህበረ ካህናትና ልዩ ልዩ ሰራተኞች፣ የሰንበት ትምህርት ቤት ወጣቶችና በዚህ በተቀደሰው አውደ ምሕረት ላይ የተሰበሰባችሁ ምዕመናትና ምዕመናት በሙሉ በቅድሚያ ለዚህ ዕለትና ሰዓት ላደረሰን አምላካችን ምስጋናዬን እያቀረብኩ ይህን አጭር የመግቢያ ሪፖርት እንደሚከተለው አቀርባለሁ። ደብራችን መሪ አያት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በሚያዝያ ወር 1992 ተመስርቶ አሁን ባለው መቃኞ ውስጥ መንፈሳዊ አገልግሎቱን እየሰጠ ሲሆን በአጥቢያችን ከሚገኙ አብያተ ክርስቲያን እንደ ቀደምትነቱ በልማትም ሆነ አዲስ ህንፃ ቤተክርስቲያን ገንብቶ በማጠቃለል ለአገልግሎት ማብቃት ባይቻልም በወቅቱ አሁን ያለውን ቦታ ለመንፈሳዊ አገልግሎት እንዲውል በፈቃዳቸው ቦታውን የሰጡትን ምዕመናት እና ይህንን ቦታ አስረክበው ህጋዊ የይዞታ ማረጋገጫ ካርታ እንዲኖሩ ላደረጉ የሥራ ኃላፊዎች ሁሉ በዚህ አጋጣሚ በብፁዕነቱ ፊት ከፍ ያለ ምስጋናችን እናቀርባለን። ብፁዕ አባታችን፣ ክቡራና ክቡራት፣ ምንም እንኳን ለዛሬ መሰባሰባችን የብፁዕነቱ ቡራኪ ለመቀበል ምክንያት የሆነውን በአጭር ጊዜ ውስጥ የተሰራውን የመንገድና የድልድይ ስራ አስባርኮ ለአገልግሎት ለማብቃት ቢሆንም ሰበካ ጉባኤው ከተመረጠበት ጊዜ ጀምሮ መንፈሳዊ አገልግሎትና የልማት ስራዎችን እንዲሁም የህንፃ ቤተክርስቲያኑን ግንባታ፣ ሌሎች ተጓዳኝ ስራዎችን በሚመለከት ልዩ ልዩ ተግባራትን ሲያከናውን ቆይቷል። ከነዚህ መካከል ሊታለፍ የማይገባው አንኳር ነጥብ እገልጻለሁ። ቤተ ክርስቲያኗ 365 ቀን የማይቀደስባት የነበረች ቢሆንም ይህ ሰበካ ጉባኤ ከገባ ጊዜ ጀምሮ ቤተ ክርስቲያኗ 365 ቀናት እንዲቀደስባት፣ እግዚአብሔር እንዲመለክባት አድርጓል።
ሁለተኛ የቦታው ኪራይ በጣም ዝቅተኛ የነበረ ሲሆን ሰበካ ጉባኤው አስጠንቶ ከፍተኛ ጭማሪ በማድረግ የካህናቱን ኑሮ አሻሽሏል። የሀገረ ስብከቱን ፐርሰንት ገቢ ከፍ አድርጓል። ሶስተኛ ህንፃ ቤተ ክርስቲያናችን ከኮንትራት ጋር በነበረው አለመግባባት ምክንያት የህንፃው ስራ ቆሞ ጉዳዩ ወደ ፍርድ ቤት የሄደ የነበረ ቢሆንም ይህ ሰበካ ጉባኤ ጉዳዩን በሽምግልና በመጨረስ ነባሩንና አዲስ ኮሚቴ እንደገና አዋቅሮ ስራው እንዲጀመር አድርጓል። አራተኛ ይህ ሰበካ ጉባኤ ለቤተ ክርስቲያኗ ይዞታ ለማስከበር አስፈላጊውን ጥረት በማድረግ ቤተ ክርስቲያኗን የኢካርታ ባለቤት እንድትሆን አድርጓል። አምስተኛ ይህ ሰበካ ጉባኤ የአለቃ ማረፊያ ቤትና ባለ 8 ክፍል መጸዳጃ ቤት እንዲሁም ይህን የምታዩትን የግቢ ማስዋብ አድርጓል። ብፁዕ አባታችን ክቡራና ክቡራት፣ ከምንም በላይ በአሁኑ ሰዓት ደብራችን በማስተዳደርና በመምራት ላይ የሚገኙት ክቡር መላከ ብፁዓን አእመረ በኩረ ጽዮን ከተመደቡበት ከሰኔ 25 ቀን 2017 ዓ.ም ጀምሮ ባለፉት 6 ወራት ውስጥ አንደኛ በመከናወን ላይ የሚገኘው ህንፃ ቤተክርስቲያን ስራው እየተካሄደ የሚገኝ ሲሆን ለዚህ ተግባር ከደብሩ ሰበካ ጉባኤ፣ ህንፃ አሰሪ ኮሚቴ፣ የአስተዳደር ኃላፊዎች እንዲሁም ማህበረ ካህናትና ልዩ ልዩ ሰራተኞች፣ የሰንበት ትምህርት ቤት አባላት ጭምር በብቃት በማስተባበርና በመምራት ተጨባጭ ውጤት እንዲታይ ተደርጓል። ሁለተኛ በደብሩ የሚገኘው ውሃ አቅርቦት ችግር በዘላቂነት ለመፍታት በሚያስችል ሁኔታ በሰጡት አመራር የቅርብ ክትትል የከርሰ ምድር ውሃ ቁፋሮ እየተከናወነ ሲሆን ስራውን በመገባደድ ላይ ይገኛል። ሶስተኛ ከቦታና ቤት ኪራይ ጋር በተያያዘ ጉዳያቸው በፍርድ ቤት ተይዞ የነበረው ወደ ተሻለና ሰላማዊ ወደሆነ አማራጭ በማምጣትና የደብሩን ጥቅም በማስጠቀም በስምምነት እንዲፈታና እልባት እንዲያገኝ ሆኗል። በመጨረሻም ለዛሬ መሰባሰባችን ምክንያት የሆነውና የብዙ ምዕመናትና ምዕመናን አንገብጋቢ ጥያቄ የነበረው የመግቢያና መውጫ መንገድ ችግር ለመፍታት ከሚመለከታቸው አካላት ጋር ሁሉ ጋር ተገቢውን ውይይት በማድረግ በአጭር ጊዜ ውስጥ የመንገዱና የድልድዩ ስራ ተጠናቆ ይኸው በሚታይ መልኩ በብፁዕ አባታችን ተባርኮ ለአገልግሎት እንዲውል ተደርጓል። የስራ አፈጻጸሙን በተመለከተ በመንገድና ድልድይ አሰሪ ኮሚቴ ዝርዝር መግለጫ የሚሰጥ መሆኑን የገለጹ አሁን ባለው ሁኔታ በደብራችን አስተዳደር አመራር ሰጭነት በሰበካ ጉባኤና በአስተዳደር የስራ ኃላፊዎች፣ ህንፃ አሰሪ ኮሚቴዎች፣ ማህበራት እንዲሁም ሰንበት ትምህርት ቤትና ማህበረ ምዕመናት ህብረትና አንድነት ስራው በመከናወን ላይ የሚገኝ ህንፃ ቤተክርስቲያን በአጭር ጊዜ ውስጥ ስራ ተጠናቆ ለአገልግሎት እንዲውል ያለኝን ጽኑ ተስፋ እየገለጹ ብፁዕነቶ በቤተ ክርስቲያናችን በአካል በመገኘት የተሰራውና እኛን ልጆችን ስለባረኩን በሰበካ ጉባኤው ስም ልባዊ ምስጋና እያቀረብ ይህንን አጭር የመግቢያ ሪፖርትና የእንኳን ደህና መጡ መልእክቴን በዚሁ አጠናቅቃለሁ። የብፁዕነቱ ብራኮ ይድረሰን። እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር። በጣም አመሰግናለሁ። ብፁዕ አባታችን ስለመጡ በሰበካ ጉባኤው ስም በድጋሚ አመሰግናለሁ። እንግዲህ ይህንን ህዝብ በጣም ማመስገንም እፈልጋለሁ። 2 ዓመት ከ8 ወር አገልግያለሁ። ማህበረ ምዕመናቱ በደንብ ተቀብሎ የምንለው ሰምቶ ከጎናችን ሆኖ አድርጎልናል። እርሶም እንግዲህ ይህንን ህንፃ ቤተክርስቲያን ከሌሎቹ አድባራት በጣም ወደኋላ የቀረንበትን ለሚመለከታቸው የስራ ኃላፊዎች በደንብ መመሪያ ሰጥተው በህንፃው ላይ ጥብቅ መመሪያ እንዲሰጡልኝ ከአደራ ጭምር ጠይቃለሁ። አመሰግናለሁ። እግዚአብሔር ኢትዮጵያንና ህዝቦቿን ከዚህ በማስከተል አሁን የተደረገው ንግግር የመግቢያ የእንኳን ደህና መጡ ለብፁዕነታቸው የቀረበ ነው። ከሞላ ጎደልም ሪፖርቶች ቀርበዋል። ከዚህ በማስከተል ድልድዩን በተመለከተ የድልድዩ ኮሚቴ ሰብሳቢ ሪፖርቱን ያነቡልናል። አጭር ሪፖርት ነው የሚነበበው። ብፁዕ አባታችን ስራውን ለመግለጽ ያክል ይህ ድልድይ ሲሰራ ከሰበካ ጉባኤ፣ ከህንፃ አሰሪ ኮሚቴ፣ ከምዕመናንና እንዲሁም ደግሞ ከሰንበት ትምህርት ቤት ከማህበረ ካህናት ኮሚቴ አዋቅረን ነው። ከዚህ ቀደም የነበረ የሚወራ አንዳንድ ችግሮች ነበሩ። ማንኛውንም የገንዘብ ፍሰት ባንክ ሳይነካው
ደረሰኝ ሳያውቀው እንዳይወጣ አድርገው የሚከታተሉ ጥብቅ ኮሚቴዎች አዋቅርን የሰራነው። በአጭር ጊዜውም ስራው ሊጠናቀቅ የቻለው ህግንና ህግን ብቻ ተከትለን ስለሰራን ነውና አሁን ሪፖርቱን ያነቡልናል። ሪፖርቱን የሚያነቡልን የሰበካ ጉባኤ አባላችንና የዚሁ የድልድዩ ኮሚቴ ሰብሳቢ የሆኑት አቶ ሰሎሞን ታምራት ናቸው። አቡነ ሕርያቆስ የአዲስ አበባ እና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ክቡራን እንግዶቻችን፣ እንደየማዕረጋችሁ ጊዜ ለማሳደር ለምድራችን በአምላካዊ ቃል መሰረት ቤተ እግዚአብሔርን ሲሰራ የነበረ ያለ እስከ ፍጻሜ ዓለምም የሚቀጥል ክርስቲያናዊ ተግባር በመሆኑ እነሆ ህንፃ ግንባታው አሁን ከሚታይበት ደረጃ ላይ ደርሶ የሚገኘው የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ህንፃ ቤተ ክርስቲያን ተያያዥ የሆኑ ግንባታ በእግዚአብሔር ፍቃድ በጻድቁ አባታችን ጸሎትና እገዛ በመፋጠን ላይ ይገኛል።